መጀመሪያ ሞኒተሪንግ ኢኩዊፕመንት እንላቸዋለን። ሞኒተር የምናደርግበት ሰውየው ወይም ታካሚው ከተኛ በኋላ የልብ ምቱን፣ ኦክሲጅኑን፣ አተነፋፈሱን ሞኒተር የምናደርግባቸው እነዚህ የሚለጠፉ ነገሮች፣ ጣቱ ላይ የሚደረገው ኦክሲጅን፣ እነሱ ነገሮች ይደረጉና ሞኒተር ኢኩዊፕመንት እናደርጋለን። ከዛ በኋላ ንጹህ ኦክሲጅን ይደረግለታል ማለት ነው። ከዛ ኢንዳክሽን ይባላል። ኢንዳክሽን ማለት እንደ ማስነሻ የሚሆን ማለት ነው። አንስቴዚያው እንደ ማስነሻ የሚሆን መድኃኒቶች በክንድ መርፌ ነው የሚሰጡት። በዚህ በክንድ መርፌ በዚህኛው መድኃኒቶቹ ይሰጡታል ማለት ነው። አሁን ተሰጥተውታል። ከዛ ልጁ መተኛት ይጀምራል። ልክ መተኛት ሲጀምር መተንፈስ በራሱ ስለማይችል ዊል ቴክ ኦቨር ማለት ነው። ሰውየው ከተኛ በኋላ አተነፋፈሱን፣ ኦክሲጅኑን፣ ሁሉን ነገሩን እኛ ነን ቴክ ኦቨር የምናደርገው ማለት ነው። ስለዚህ መተንፈሻ ቱቦ ይገባለታል፣ ማሽን ላይ ይደረጋል። ይሄ መተንፈሻ ማሽን አለው አብሮ አንድ ላይ የተያዘ። ከዛ በኋላ ከኢንዳክሽን በኋላ ተጀመረ በኋላ እንትኑ በጋዝ ይቀጥልለታል ማለት ነው። አንስቴዚያ እነዚህ እዛ ጋር በከለር የምታያቸው ጋዞች ናቸው። ጋዙ በአንስቴዚያ ይሰጠዋል ማለት ነው። በሱ ሜንቴን ያደርጋል። ከዛ ሰርጀሪው ሆል ስርዓት ሲሰራ ሜንቴን ይደረጋል ማለት ነው በዛ መልክ። ከዛ በኋላ ልክ ሲያልቅ እንዲሁ አንስቴዚያው ይዘጋና ሰውየው መንቃቱ እርግጠኛ ስንሆን መተንፈሻ ቱቦ እናወጣለታለን። ከዛ እንደገና እንዲተነፍስ እናደርጋለን ማለት ነው። ድጋሜ ማለት ነው። ፕሮሰሱ ሲጀምር እስከሚተኛ ድረስ ያለውን ሂደት ልክ ነው። በቂ ነው አይደለም የሚለውን በዚህ ሞኒተር እናደርጋለን ማለት ነው። ይሄ አንስቴዚያ ማሽን ይባላል። ሙሉ አንስቴዚያ ማሽን ነው። ላይ ያሉት እነዛ ሞኒተሮች ናቸው። ስለዚህ ሞኒተሩ የሚያሳየው ያለውን እንቅስቃሴ ሰውየውን ሰው throughout the surgery ሞኒተር ይደረጋል ማለት ነው። ሁሉን ነገር ሞኒተር ይደረጋል። የልብ ግፊቱ፣ አተነፋፈሱ፣ የፈሰሰው ደም ብዛት፣ ሁሉ ነገር ሞኒተር ይደረጋል። ይሄ ፕሮሰስ ምን ያህል ደቂቃ ይወስዳል? ብዙ ደቂቃ አይወስድም። ላይክ ከ15 ደቂቃ እስከ 30 ደቂቃ ማክሲመም ጀስት ቢኮዝ ብዙ ፕሪፓሬሽን ብዙ መድኃኒቶችን ማዘጋጀት ምናምን ስላለብን እነሱ ነገሮች መዘጋጀት ስላለባቸው ነው። ለዛ 15 እስከ 30 ደቂቃ ነው። ይሄ ሂደት በማንኛውም አይነት ህመም ውስጥ የሚሰራ ኦፕሬሽን ከዚህ እስከዚህ ደቂቃ ያለው ነው ማለት ነው። የአንስቴዚያ እንደ ስፔሻሊቲው አይነት እንደ ሰርጀሪው አይነት በጣም ይለያያል። ብዙ አይነት ስፔሻሊቲዎች አሉ። የአንስቴዚያ በሰርጀሪው ስፔሻሊቲ አይነት አንስቴዚያውን ፕሪፓሬሽኑ ብዙ ሰዓት ይወስዳል። አሁን የልብ ቀዶ ሕክምና እንደዛ ከወሰድ ነው እንትን ይላል። ይሄ አሁን ከአንገት በላይ ክፍል ነው። ኢንቲ ወይም ደግሞ ከአንገት በላይ ቀዶ ሕክምና የሚሰራበት ነው። ይሄ ልጅ አሁን አፍንጫው ሊቤት አድርገው እዚህ ጋር አፍንጫው ስለተዘጋ እሱ ነው የሚሰራለት ማለት ነው። ይሄ አብዛኛው የሚሰጠው አይነት አንስቴዚያ እንደዚህ አይነት ነው የሚሆነው ማለት ነው። አሁንም እንግዲህ የካቲት 12 ሆስፒታል ውስጥ ነው የምንገኘው። የካቲት 12 ሆስፒታል አጠቃላይ ምን አይነት የህክምና ሂደቶች አሉ የሚለውን ነገር እየቃኘን ወደ እናንተ ደርሰናል። አሁን የምንገኘው ደግሞ ወደ ቀድሞው ኦፕሬሽን የሰራንበት ክፍል ሲሆን አሁን ደግሞ ከአኔስቴዚያ ባለሙያ ጋር የተወሰነ ቆይታ እናደርጋለን። ቀደም ብለን እንዳየነው እንግዲህ የኦፕሬሽን ሲጀመር የአኔስቴዚያ ባለሙያው የሰጡንን አንዳንድ የመግቢያ አስተያየቶች ነበረ። አሁን ደግሞ ስለ አኔስቴዚያ የህክምና አይነት ነው ወይስ ምንድን ነው የሚለውን ነገር ለማህበረሰቡ ግንዛቤ እንዲኖረው እኛም ደግሞ ተገንዝበነው ሙያው ምንድን ነው የሚፈልገው እና ምን አይነት ሙያ ነው የሚለውን ነገር ከባለሙያው ጋር እንጫወታለን። ዶክተር ስለ አብረን ስላለን ደስ ብሎኛል። መጀመሪያ ለተመልካቾቻችን ራስን ታስተዋውቃል። እሺ፣ ዶክተር ስምዖን አሰፋ እባላለሁ።
በየካቲት 12 ሜዲካል ኮሌጅ ሆስፒታል የአንስቴዚዮሎጂ ባለሙያ ሐኪም ነኝ። ያው ቅድም ለማየት እንደሞከር ነው አንዳንድ አነስቴዥያ እንዴት እንደሚሰጥ ለታካሚዎች ለማየት ሞክራቸዋል። በዛው አነስቴዥያ ማለት ምን ማለት ነው የሚለውን በዛው ነው። አነስቴዥያ እንግዲህ በአማርኛ ሰመመን የምንለው ብዙ ጊዜ ቀዶ ሕክምና ሲሰራ የሚሰጥ ነው። ለብዙ ነገር ሊሰጥ ይችላል። የግድ ቀዶ ሕክምና ብቻ ላይሆን ይችላል። ነገር ግን ሕክምና ላይ ብዙ አስተዋጽኦ ያለው እና የቀዶ ሕክምና ፊልድም የቀዶ ሕክምና በጣም አድቫንስ ያደረገው የተሻለ የመጣው ከአነስቴዥያ አብሮት በደንብ ካደገ በኋላ ነው ማለት ነው። ስለዚህ የዛ አንዱ ፓርት አድርገን ማየት እንችላለን። ማለት 3 ኮምፖነንቶች አሉት ቱ ዘ ሚኒመም ብለን ያልነው እንደነገርኳችሁ ምንድነው፣ አንደኛ መጀመሪያው ሰውየው መተኛት አለበት። ታካሚው ይተኛ እንጠብቃለን። ህመም እንዲሰማው አንፈልግም በሰርጀሪ ወቅት። ሶስተኛው ደግሞ እዚህ ሀፕን ያደረገውን ነገር ሁሉንም ነገር እንዲያስታውስ አንፈልግም። ስለዚህ እነዚህ 3 በጣም ኪ ቬሪ ቤዚክ የሚባሉ የአነስቴዥያ ኤሌመንቶች ናቸው ማለት ነው። እንደ ዴብዙም ይከፋፈላል። ቀለል ያለ አነስቴዥያ አለ። ከዛ ደግሞ በደንብ ዲፕ የሆነ ጀነራል አነስቴዥያ የምንለው ወይም ስቴጅ 3 የምንለው ብዙ ጊዜ ቀዶ ሕክምና የምሰራበት የአነስቴዥያ ደረጃ ነው ማለት ነው። ስለዚህ አነስቴዥያ ማለት ይሄ ነው ባጭሩ ማለት ነው። እንዴት ነው የሚሰጠው አነስቴዥያ አሰጣጡ? አነስቴዥያ አሰጣጡ አይነት አለው፣ ብዙ አይነት አለ። አሁን ያያችሁት ጀነራል አነስቴዥያ ወይም ደግሞ ሙሉ ሰውነት ሰመመን አለ። ከዛ ደግሞ ስፔሲፊክ የአካል ፓርት ላይክ ከወገብ በታች ሊሆን ይችላል፣ ወይም ደግሞ እጅ ብቻ ሊሆን ይችላል፣ ወይም ደግሞ የሆነ ፓርት ብቻ እንዲደነዝዝ አድርጎ ሰውየው እያወራ ሪጂናል አነስቴዥያ የምንለው ማለት ነው። እሱን ደግሞ መሰጠት ይችላል ማለት ነው። ከዛ ደግሞ ቀለል ያለ ደግሞ ሴዴሽን ይባላል። ቀለል ያለ ትንሽ እንዲተኛ በጣም ሳይተኛ በትንሹ ተኝቶ ቀለል ያሉ 5 ደቂቃ እስከ 10 ደቂቃ የሚሆኑ ፕሮሲጀሮችን እንዲሰሩ የሚደረግበትም ፕሮሲጀር አለ ማለት ነው። አነስቴዥያ በብዙ መልኩ ሊሰጥ ይችላል። አጠቃላይ ማደንዘዣ ወይም ደግሞ ሪጂናል እና ጀነራል ብለን እንከፍላቸዋለን ማለት ነው። በማህበረሰቡ ዘንድ ስለ አነስቴዥያ ግንዛቤው ምን ይመስላል ማወቅ አለበት ወይ? እሱን ምሳሌ ላይ ብናይ ማህበረሰቡ ስለ አነስቴዥያ ብዙ ጊዜ ኖሃው የለውም፣ እውቀት ወይም ኖሃው የለውም። ምክንያቱም ምንድነው የአነስቴዥያ ሐኪሞች ብዙ ጊዜ የሚገኙት ኦፕሬሽን ክፍል ነው። ኦፕሬሽን ክፍል እዚህ ደግሞ ወይ ሰዎቹ ይተኛሉ እና ብዙ ጊዜ ከአነስቴዥያ ሐኪሞች ማነው የሚሰጠው የሚለውን ነገር በደንብ እውቀት ላይኖራቸው ይችላል፣ አይኖራቸውም አብዛኞቹ። እና ግን ምንድነው ከአነስቴዥያ ከመሰጠቱ በፊት አንድ ሰው ለአነስቴዥያ ብቁ ነው ወይም አይደለም ብለን ለማለት ቅድመ ሰመመን ምርመራ አለ፣ ሕክምና አለ፣ መደረግ አለበት። ስፔሻሊ በተለይ ደግሞ ተጓዳኝ ህመም ያለባቸው ሰዎች፣ ተጓዳኝ ህመም ላይ ስኳር፣ ግፊት ያለባቸው ሰዎች ከአነስቴዥያው ጋር ተያይዞ የሚመጡ ኮምፕሊኬሽኖች ሊኖሩ ይችላሉ። ተጓዳኝ አላስፈላጊ ችግሮች ሊመጡ ይችላሉ፣ ያልታሰቡ ችግሮች እና እነሱን ቀድሞ ለመከላከል ቅድመ ምርመራ ያደርጋል። እንደዛ አይነት ክሊኒኮች ስላሉ ምናልባት እዛ ላይ በመታየት ማህበረሰቡ ለአነስቴዥያው ወይም ለሰመመኑ ፊት ነው ይችላል ወይም አይችልም የሚለውን ለማወቅ ያስችላል ማለት ነው። እነሱ ላይ በደንብ መሰራት አለበት። ህዝቡም በደንብ ማወቅ አለበት። የአነስቴዥያ ሐኪም ለሰውየው እዚህ ሰርጀሪ ተደርጎ በሰላም ነቅቶ በሰላም ወደ ቤቱ እንዲሄድ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው።